ሰሞኑን በተከታታይ በአንድ ሳምንት ጊዜ ውስጥ 3 ተሽከርካሪዎች ሙሉ ተሳፋሪዎች ከአዲስ አበባ ወደ ደብረ ማርቆስ በሚወስደው ዋና አስፋልት ሰላሌ፣ ፍቼ፣ ገብረ ጉራቻና ጓጽዮን አካባቢ ታግተዋል። ዛሬ ከታጋቾቹ ቤተሰቦች የተገኘው አዲስ መረጃ እንደሚያመላክተው አጋቾቹ በመንግስት ስምሪት ተሰጥቷቸው ኬላና ፍተሻ የሚሰሩ የፖሊስ አባላት ናቸው። እንዲሁም ወይም ሰው ሰራሽ ጸጉር በመጠቀም የሸኔ ታጣቂዎችን በመምሰል እገታ የሚፈጽሙ ናቸው ተብሏል። ከተለቀቁ ታጋቾች አንዱ ያጋራው መረጃም ይህንን ያጠናከረ ነው። ዛሬ ደግሞ 3 የታጋች ቤተሰቦች አዲስ መረጃ አሰምተዋል። በዚህም መረጃ መሰረት ባለፈው ሳምንት ከአዲስ አበባ ወደ ደብረ ማርቆስ ባለው መንገድ ሰላሌ አካባቢ ታግተው ከተወሰዱ ታጋቾች መካከል ቤተሰቦቻቸውን ለማስለቀቅ የተጠየቁትን 1.5 ሚሊዮን ብር ይዘው ሲሄዱ በፖሊስ ተይዘዋል ተብሏል። እንዲሁም የፍቼ አካባቢ ፖሊስ አዛዥ ወይም ኃላፊ ከታጣቂዎች ጋር ተደዋውሎ የድርሻ ገንዘብ ወስዷል ተብሏል። በተጨማሪም ከታጋች ቤተሰቦች የተወሰደ ገንዘብ ላይ 1/3 ወይም 500,000 ብር ተወስዶ በፖሊስ መያዙና ቤተሰቦቹ በፍቼ ፖሊስ ጣቢያ መታሰራቸውን የሚያሳይ መረጃዎች ወጥተዋል። እነዚህ የታጋች ቤተሰቦች ገንዘቡን ለማድረስ ሲሄዱ መያዛቸውና በኋላም ገንዘቡ ተወስዶ ወደ ፖሊስ ጣቢያ መወሰዳቸውን ተከትሎ ዛሬም በዚህ ሰዓት በፍቼ ፖሊስ ጣቢያ ታስረው እንደሚገኙ ተገልጿል። ይህ ሁኔታ በዚህ አካባቢ ተደጋጋሚ መሆኑን ምንጮች የገለጹ ሲሆን 1/3፣ 1/4 እንዲሁም 1/5 የሚል ክፍያ በፖሊሶች ቀድሞ እንደሚወሰድና ቀሪው ገንዘብ ለታጣቂዎች እንዲደርስ ሽፋን እንደሚሰጥ ተነግሯል። ታጣቂዎች የሚባሉት በፈረቃ እየተቀያየሩ ቦታ እየቀየሩ እገታ የሚፈጽሙ ናቸው። በሌላ በኩል በአማራ ክልል ያለው የትራንስፖርት እንቅስቃሴ በፋኖ ኃይሎች የተጣለ የእንቅስቃሴ ገደብ ምክንያት በተለያዩ አካባቢዎች ትራንስፖርት መቆሙ ተገልጿል። በባህር ዳርና ደብረ ማርቆስ መናኸሪያም ምንም አይነት ስምሪት አለመኖሩን የዓይን እማኞች ገልጸዋል። ተሳፋሪዎች ጉዞቻቸውን ሰርዘው መቆየታቸውንም ተናግረዋል። እንዲሁም ከጎንደር፣ ጎጃም፣ ከባህር ዳርና ወደ ተለያዩ ከተሞች የሚሄዱ ጉዞዎች በከፍተኛ ደረጃ ተስተጓጉለዋል። በሰሜን ወሎ፣ በምዕራብ ወሎ፣ ጎንደርና ጎጃም አብዛኞቹ አካባቢዎች የትራንስፖርት እንቅስቃሴ ዛሬም ዝግ መሆኑ ተገልጿል። በሌላ በኩል በሰሜን ጎንደር ዞን የሻለቃ አመራርና 3 አጃቢዎች በፋኖ ኃይሎች ጥቃት ሕይወታቸው ማለፉ ተነግሯል። በደባርቅ ከተማ ቀበሌ 2 አረና በሚባል ስፍራ ትላንት ግንቦት 22 ቀን ከሰዓት በኋላ የፋኖ ኃይሎች ድንገተኛ ጥቃት ፈጽመው ነበር። ጥቃቱ ያነጣጠረው በከተማ ውስጥ የሚንቀሳቀሰውን የመከላከያ ሰራዊት የክፍለ ጦር አመራር ላይ ነበር። በጥቃቱ ሻለቃ ብርሃኑ ሀብቴና 3 አጃቢዎቻቸው ሕይወታቸው ማለፉ ተገልጿል። የድርጊት በሰሜን ጎንደር ዞን የፋኖ ኃይሎች ቁጥጥር እየጠነከረ መምጣቱን የሚያሳይ ጠንካራ ማስረጃ ነው ተብሏል። ጥቃቱን ተከትሎ በደባርቅ ከተማ ከፍተኛ የጸጥታ ስምሪት ተደርጓል። ነዋሪዎች ሙሉ በሙሉ ከቤታቸው እንዳይወጡ ታዘው ነበር። ባጃጅና ሞተር ሳይክሎችም መንቀሳቀስ እንደሌለባቸው ተነግሯቸዋል ተብሏል። የሟቾቹ የቀብር ስነ ስርዓት በደባርቅ ከተማ ቅድስት አርሴማ ቤተክርስቲያን መፈጸሙን የአካባቢው ነዋሪዎች ገልጸዋል። ለሰዓታት የዘለቀው ተኩስ ልውውጥ ከተደረገ በኋላ ከተማዋ ሙሉ በሙሉ ጸጥታ ሰፍኖባት ቆይታለች። የፋኖ ኃይሎች ከዚህ ጥቃት በኋላ ወደማይታወቅ አቅጣጫ መሰወራቸውን የጸጥታ ምንጮች ገልጸዋል። በዛው በጎንደር ሮቢት ከተማ በፋኖ ኃይሎች ቁጥጥር ስር እንደዋለች፣ እስር ቤትም ተሰብሮ በርካታ እስረኞችም እንዳመለጡ የመረጃ ምንጮች ገልጸዋል። ዛሬ ግንቦት 23 ቀን ማለዳ ላይ ከጎንደር ከተማ በስተ ሰሜን ወደ ወልቃይትና ሁመራ በሚወስደው ዋና መንገድ ላይ የምትገኘው ሮቢት ከተማ በፋኖ ኃይሎች ሙሉ በሙሉ ቁጥጥር ስር ውላለች ተብሏል። እቺ ከተማ በስልጣይ አከማመጧ ምክንያት ከፍተኛ ጠቀሜታ አላት። ፋኖ ኃይሎች ወደ ከተማዋ በስፋት ከገቡ በኋላ በከተማዋ የሚገኘው የፖሊስ ጣቢያና እስር ቤት ላይ ጥቃት ሰንዝረዋል። በቁጥራቸው ያልታወቁ እስረኞችም ነፃ ወጥተዋል። በዚህም ዘመቻ የፋኖ ኃይሎች ከ30 በላይ ክላሽን ጨምሮ መሳሪያዎችን 35 በላይ የክልሉ የሚሊሻ አባላት በጥቃቱ መደምሰሳቸው ተገልጿል። በዛው በምዕራብ ጎንደር ቋራ ወረዳ ለሰዓታት የዘለቀ ከባድ ውጊያ በፋኖና በመንግስት ኃይሎች መካከል ተደርጓል። በምዕራብ ጎንደር ዞን ቋራ ወረዳ ውስጥ ድባባና ሳይፈድን በሚባሉ አካባቢዎች ወደ ሽንፋ ከተማ እየተጓዙ በነበሩ የመንግስት መከላከያ ሰራዊትና የክልሉ የሚሊሻ አባላት ላይ የፋኖ ኃይሎች ድንገተኛ ጥቃት ፈጽመዋል። ጥቃቱ ትላንት ግንቦት 22 ቀን የተፈጸመ ሲሆን በከባድ መሳሪያ የታገዘ ውጊያ ለሰዓታት ተደርጓል። ዲሽቃንና ሞርተርን ጨምሮ የተለያዩ የቡድን መሳሪያዎች ጥቅም ላይ ውለዋል። ከጥቃቱ በኋላ አካባቢው ጥቅጥቅ ያለ ደን ስለነበረ የፋኖ ኃይሎች ጥቃቱን ከፈጸሙ በኋላ ወደ ደኑ አፈግፍገዋል ተብሏል። መንግስትም ወደ ቋራ ወረዳ ተጨማሪ ማጠናከሪያ ኃይል ማስገባቱን ወታደራዊ ምንጮች አረጋግጠዋል። በዚህ አካባቢ የሚገኙ መንገዶች ሙሉ በሙሉ ተዘግተዋል ተብሏል። ከጎንደር ከተማ በስተምስራቅ አቅጣጫ በቅርብ ርቀት ላይ ስሁር በሚባል አካባቢ የምርጫ ቁሳቁስ አጅበው ሲጓዙ የነበሩ 5 የሚሊሻ አባላት ላይ ትላንት ግንቦት
22 ቀን ከሰዓት በኋላ የፋኖ ኃይሎች ጥቃት ፈጽመዋል። ጥቃቱ 5 ሚሊሻ አባላት ሙሉ በሙሉ ህይወታቸው አልፏል። አካባቢው እስከ ምሽቱ 2 ሰዓት ድረስ ከፍተኛ የተኩስ ልውውጥ ነበር። ጥቃቱን ተከትሎ በአካባቢው እየተንቀሳቀሱ የነበሩ ሌሎች የሚሊሻ አባላት ወደ ጎንደር ከተማ ለመመለስ ተገደዋል። በሌላ በኩል በሸዋ ደብረ ብርሃን ወደ ደሴ በሚወስደው መንገድ በ5 ቦታዎች ላይ የፋኖ ኃይሎች የደፈጣ ጥቃት ፈጽመዋል። ቀይት ጉዶ በሚባል አካባቢ በተለይ ከባድ ውጊያ ተደርጓል። በጥቃቱ የመንግስት እግረኛ ኃይል፣ የአየር ወለድ ኮማንዶ እንዲሁም ሪፐብሊካን ኮማንዶ አባላት ላይ ከፍተኛ ጉዳት መድረሱን የፋኖ ኃይሎች ገልጸዋል። ከዚህ ጋር ተያይዞ በርካታ የኮማንዶ መሳሪያዎች በፋኖ እጅ መግባታቸውም ተገልጿል። በጥቃቱ የተገደሉትን የሪፐብሊካን ኮማንዶ አባላት ቁጥር አልታወቀም። የጥቃት በደብረ ብርሃንና በደሴ መካከል ያለውን የመንግስት ቁጥጥር በእጅጉ ያዳከመ ነው። ከጥቃቱ በኋላ በመንገዱ ላይ የሚጓዙ ተሽከርካሪዎች ሙሉ በሙሉ ቆመዋል። በአካባቢው የሚገኙ ነዋሪዎች ከቤታቸው እንዳይወጡ ታዘዋል። መንግስት በአካባቢው የፋኖ ኃይሎችን ጥቃት ለመመከት ተጨማሪ ኃይል ማሰማራቱ ተገልጿል። ወደ ጎንደር ስንመለስ በታች አርማጮ በ4 ቦታዎች ውጊያ ተቀስቅሷል። ዛሬ ግንቦት 23 ቀን ከማለዳ ጀምሮ በጎንደር ከተማ በስተደቡብ በታች አርማጮ አካባቢ በ4 የተለያዩ ቦታዎች ላይ በፋኖና በመንግስት ኃይል መካከል ከባድ ውጊያ እየተደረገ ይገኛል። በሳንጃ ከተማና በአካባቢው ባሉ መንደሮች ላይ የፋኖ ኃይሎች ጥቃት እየሰነዘሩ ሲሆን ውጊያው በከባድ መሳሪያ የታገዘ ነው። በውጊያው ምክንያት ወደ ጎንደር ከተማ የሚወስዱት ዋና ዋና መግቢያ በሮች ሙሉ በሙሉ ተዘግተዋል። ከተማዋ ከውጭ ጋር ያላት መገናኛ ተቆርጧል። በጥቃቱ ምክንያት በርካታ የመንግስት የሚሊሻ አባላት ህይወታቸው ማለፉን ወታደራዊ ምንጮች ጠቁመዋል። የፋኖ ኃይሎች ስልታዊ ቦታዎችን በመያዝ ወደ ጎንደር ከተማ ገብተው ጥቃት ለመሰንዘር እየተዘጋጁ ነው ተብሏል።